የኔ ቆንጆ ማንም ቢጠላሽ አትቁሚ ተዓላማሽ። የሰዎችን ጥላቻ እንደ እንቅፋት ሳይሆን እንደ ነዳጅ ተጠቃሚው። በትክክለኛ መንገድሽ ላይ ስትሆኚ እንቅፋት ይበዛልና የጥላቻ ብዛት ድንጋይ ቢወረውሩብሽም እንኳን ድንጋዩን ለመመለስ ሳይሆን ሰብስበሽ እንደ መሰላል ተጠቃሚው። የሰዎች ምላሽ የሚሆነው ያንቺ ውጤት ነው። በአካባቢሽ፣ በመንገድሽ፣ በጉዞሽ ላይ ብዙ እንቅፋት ቢኖሩም እንኳን መንገድሽን ልትቀይሪ እንጂ አላማሽን ልትቀይሪ አትችይም። የኔ ቆንጆ ራስሽ አስከብሪ። ማንም ሆነ ማን ለማይረዳሽ ሰው ጊዜሽን አታግብሪ። ጊዜሽን መጽዋዕትነት አታርጊ። ሰላምሽን በራስሽ አምጪ። ሰላምሽንም ክብርሽንም አንቺነትሽንም የምታስከብሪው ራስሽ ነሽና ከዓላማሽ ወደ ኋላ ለመመለስ አታፈግፍጊ። የኔ ቆንጆ ባለሽበት ትክክለኛ መንገድ ስትይዢ ሰዎች ድንጋይ ያበዙብሻል። እንዴት ብለሽ ስጠይቂያቸው የወደቀ ሰው ላይ ማንም ሰው ድንጋይ ወርሮ አያውቅም። ትክክለኛ መንገድ ሆነሽ ሲያዩሽ ድንጋይና ጋሬጣ ይበዛብሻል። ለምን ይመስልሻል? ፈጣሪሽን ብቻ ይዘሽ ማንም ይጥላሽ ማንም አትቁሚ ተዓላማሽ። የኔ ቆንጆ ይሄ ላንቺ ነው። ብዙ ጠንካራ ሴቶች አላችሁ። ይሄ ላንቺ ለጠንካራዋ ሴት ነው።